ማለት በተረጋጋ ሁኔታ እንዲያደርግ ፈልጋለሁ። በቃ በአማርኛ አውርተን የምንግባባበት ቋንቋ አለ። እኛ እንድንሰማ ከፈለክ ቁጭ በይ አንቺ። እኔ አላረኩማ። ለምንድን ነው እኔን የሚያስጨንቁኝ? እሺ እንዴ ሰው ይሰማዋል እኮ ሰው እንዳይኖር ከልቤ ያንን ጥፋት ይቅርታ አልኳቸው። ውጭ እኔ ተከራይቼ የምኖርበት ግቢ ውስጥ እሷም ተከራይታ ትኖር ነበር። መጥቶ አብሯችሁ ታድር ነበር። ከተለያየን ምን አደርጋለሁ? እችለዋለሁ። አብረን ባለን ጊዜ ብዙ አሳልፈን። ሰላም ቤተሰብ እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። እንግዲህ ማለት ብዙዎቻችሁ ብዙ ነገር እያላችሁ ነው። በጣም ግን በመጀመሪያ ደረጃ በጣም ነው የምናመሰግነው እግዚአብሔርን። ማለት አንዳንዴ ሰውን ሲሰማ ብዙ ነገር እናገኛለን ማለት ነው። እኛ ደግሞ ከናንተ ሁሌም እኔ ከእህቶቼ ብዙ ነገር ነው የምንማረው ያለ አይደለ? አሁን እኔ የማላቀውን ነገር ልትጠቁሙ ትችላላችሁና ብዙ ነገርም ደግሞ እየደገፋችሁ ነው በሐሳባችሁ ማለት ነው። እንደዚህ ብታረጉ እንደዚህ ነው ሁሌ ብቻ እየደወላችሁ በኮሜንት በውስጥ መስመርም ብዙ ነገር የምትሉ ልጆች አላችሁ። በመጀመሪያ ደረጃ ለእናንተ ትልቅ አክብሮት አለን። በመቀጠል ደግሞ ያው እሱም ዳሚ ወይም ወንድሜ የሚለውን ነገር አለ። ያ ከማለቴ በፊት ግን እኔ ትላንትና የተፈጠረውን ወይም ፍቅር ያለውን ነገር ሰምታችሁታል ማለት ነውና ማለት ግልጽ ያልሆነ የታመመበትን ድራማ ሆኖኛል። እስካሁን ድረስ አይሙሬ በጣም ብዙ ነገር እያሰበ ነውና እኔ መጥቶ በቃ ማለት በተረጋጋ ሁኔታ እንዲያስረዳኝ እፈልጋለሁ። መስማት እፈልጋለሁ ያለውን ነገር። እኔ የደበረኝ ነገር አለ ማለት እንዴት እንደሆነ አላውቅም። ብቻ ሁሉም የኛ ኦዲየንሶች እንዳለ እኔ ላይ ነው እየፈረዱ ያሉት። ቁጭ በይ እዚህ ጋር እንግዲህ እሷ ናት እንግዲህ እንደምታውቋት ማለት ነው። ማለት 1-3 ቀን ይሆናታል እኛ ጋር ከመጣች ወይም ካገኘናት ባገኘንባት መንገድም ደስ ባይልም ከኛ ጋር ከሆነች 1-2 ቀን ወይ 3 ቀን ገፋ ቢሆን ነውና የሷ መምጣት እኔ ለምን እኔ ከኔ ጋር እንደሚያያይዙት አላውቅም። እኔ አንቺ እህቴ ነሽ፣ ለአንቺ ብዬ ነው ይሄን ሁላ ነገር መስዋዕት እየከፈልከኝ። ፍቅር ስነ ስርዓት ያዝ። ለምን ወጣሽ? ስለፈለግናት ማሊፋቺ ከሰባት በቻልከው አቅም ደግሞ ፍቅር ይኸውልህ በአማርኛ አውራ። በቃ በአማርኛ አውርተን የምንግባባበት ቋንቋ አለ። እኛ እንድንሰማ ከፈለክ ለምንድን ነው ቁጭ በይ አንቺ። ለምን እንድትነሳ የምታዛት? አትከልክሏት ትግባ። ኖ አትገባም። ዳሪና ህይወቴ ለማበጥበጥ ነው የመጣችው። አይደለም ልትበጠብጥ አይደል? ቁጭ በይ አንቺ። ፈልጋ ነው የመጣችው። ቁጭ በይ ታነሽና ግቢ። ለምንድን ነው የምትገባው? ነጋ ጠባ ለምንድን ነው እንደዚህ የምትሆነው? ቆይ ታነሽ ግቢ። በቃ ውስጡኝ። ለምንድን ነው ስምት ልቀቂያ? በቃ እኔ ላውራሽ እኮ ነው ላውራችሁ ስለፈለኩ ነው እኮ። እኔ ደግሞ እንድናወራ የምፈልገው እሷ እንጂ ቁጭ ብላ ጆሮ አይሰማል። እሺ እኔ እሷ ማን ነች? ለምንድን ነው እሷ ፊት ማውራ? ለምንድን ነው የማወራውን ነገር እሷ የምትሰማው? ተነስና ትግባ። እዛ በኋላ ነው። አንተ ተረጋጋ እንጂ እንዳትይዘ እኮ ተረጋጋ። ትግባ ግቢ። ተነሽ ውስጥ ግቢ። ከኔ ጋር ሴኒ አትኬሳ ሴን ተራማና ሴኒ ለምን ትቆጣታለህ? ትግባ ወደ ውስጥ እኮ ለምን ትቆጣለህ? አንተ ሰውዬ ስለ ጮክ የሚፈጠር ነገር የለም። እሺ እንዴ ምን ሆነ? ስለ ጮክ የሚፈራ ሰው የለም። እቺ ልጅ ከመጣች ጀምሮ ባህሪ ተረጋግቷል። ልንገር እንዳወራችሁ ነው አይደል የምትፈልጉት? ካንተም ከሷ መስማት እንፈልጋለን። ትናንት ስለተፈጠረው ነገር እንዳወራችሁ ነው አይደል የምትፈልጉት? እማወራው ግን እሷ እዚህ ቤት ቁጭ ብላ አይደል። ኧረ እባክህ እኔ ደግሞ እግዚአብሔር ምስክሬ ነው እዚህ ቁጭ ብላ ነው መስማት የምፈልገው። አንደኛ ከራሱ አንደበትም እፈልጋለሁ። ስትጠብቂ ዋይ እኔ አላወራም። ምንም ማወራው ነገር የለም። መጀመሪያ እሷን ወደ ውስጥ ስታስገቡልኝ እኔ አወራለሁ። ኦኬ ና አስገባት። ባንተ ትእዛዝ አስገባት። ግቢ ተነሽ። እኔ አስገባታለሁ። ተነሽ ግቢ ወደ እኔ አስገባታለሁ። ፈቃደኛ ከሆነች ትገባ። በራሷ ፈቃደኛ ከሆነችና ወደ ውስጥ መግባት ከፈለገች ትግባ። ከእኔ ግን አትቀመጪ አይደላትም። በእሷ ፈቃድ አይደለም የምትተዳደረው፣ በእኔ ፈቃድ እኮ። በራሷ ፈቃድ እገባለሁ ካለች ትገባለች፣ አልገባም ካለች ትቀመጣለች። ከፈለገችው ማለት እንደዚህ የሚሆነው እኔ እሷ ከመጣች ጀምሮ ባህሪ እየተለዋወጠ ነው። ለምንድን ነው አላውቅም። ግራ እየገባኝ እኮ ነው።
እንዴ በአንተ ምክንያት እኔ እየተሰደብኩኝ እኮ ሲጀመር እኔ አንድ ነገር ደግሞ ማለት እንፈልጋለሁ። ባሌ ነው ትላለች እንዴ በድፍረት ዳኒ እኔ አባመና ከየት በቃ ይኸውልሽ ምንም እኮ አዲስ ነገር እኮ አይፈጠርም። እሱ ባልሽ ነው አይደል? በቃ ለምንድን ነው ታስጨንቃት? የት አባሽ ነው ያገባሽ? ኧረ እባክህ የት ነው ያገባሽ? የት ነው ያገባሽ? የትም ትሁን በቃ አገባች ተጋብታችሁ ሲጀመር የሆነ ነገር አለ። ባይኖረው እቺ ልጅ ዝም ብላ በደፈናው እንደዚህ ሲጀመር ይሄ ሁሉ የተፈጠረበት መንገድ በራሱ ብዙ ሚስጥር አለ። ያንን ሚስጥር ማወቅ እንፈልጋለን። እና በመቀጠል ደግሞ ዳኒ እቺ ልጅ ታውቃታለህ? እኔ አላውቃትም። እኔ እንደምታውቀው ነገርሽ ልብሷን ትቀያየር ልብሷን ትቀያየር የምትለብሰውን ነገር ልጅ ማውራት የሚፈልገው ነገር አለ። ማውራት የሚፈልገው ነገር አለ። ያውራ መጠየቅ የሚፈልገው ነገር ምን አገባኝ? እኔ የተሰቃየሁ ነው እንዴ? ምንም በማላውቀው ነገር ዳኒን ያደረገው ታውቃታለህ? አላውቃትም። እኔ አላውቃትም እየማልኩልሽ ነው እንደዚህ ሁላችሁ እኮ እኔ ማጣራት ስለምፈልግ ነው። ተመልካቾች ፊት በጣም ብዙ ነገር እያሉ ነው። ነፃ ነው መሆን የምትፈልገው? ልንገርልህ፣ እኔ ቤተሰቦቻችን ዳኒ ምንም የለበትም። ስለዚህኛው ጉዳይ እኔ ሙሉ ኃላፊነቱን እወስዳለሁ። አለቀ። ከዛ ውጭ የምትለው ነገር ካለ ደግሞ ንገራቸው። የምትነግራቸው ነገር ካለ ለዚህ ጉዳይ ምናልባት እስከዛሬ ስለጠፋው ጥፋት እኔም እኮ እንጠረጥር እያደረገኝ ነው። ግልጽ ያለ ነገር ካለ ግልጽ አድርገህ አውራ በንጹህ። ሲቀጥል ዳኒ ሁሌም ግልጽ ነኝ እንዴ? ማን እኔ ላንቺ ብዬ ነው እዚህ ሁላ ነገር ውስጥ የገባሁት? ምን ማለት ነው እንደዚህ መሆን እንዴ? ሁሉንም ነገር እኮ ያውቃሉ አይደል እንዴ? ዳኒ ነው ማለት አያስፈልግም ሲጀምር እንዴ? ምን ልታረክስ ነው አይደለም። በቃ እንዴ የማይሆን ነገር ከሆነ አይሆንም ነው። እኔ አላረኩማ። ለምንድን ነው እኔን የሚያስጨንቁኝ? እሺ እንዴ ሰው ይሰማዋል እኮ። ፈልጌ አይደለም የመጣሁት። እኔ አንቺን ለመርዳት ነው የመጣሁት እንጂ ሲጀመር እዚህ ነገር ውስጥ መግባት ፈልጌ ምናምን አይደለም። አንተ በቃ ተረጋጋ። እኔ አስረዳሁልህ እኮ በቃ አይደል በቃ እኔ ከዚህ ጉዳይ አውጡኝ እንዴ። እኔ ፈልጌ አይደለም እንደዚህ ያደረኩት። እኔ አይደለም ያደረኩት ሲጀመር። እኔ ምንም ማውቀው ታሪክ የለም። እንዲህ ነጋጠባ ዳኒ ነው እንትን የሚለው ዳኒ ነው ማለቀው ነገር ነጋጠባ እኔ መጨነቅ አልፈልግም ማታ። ስለዚህ እያሰብኩኝ ማለት አልፈልግም። ላንቺ ብዬ ነው እንደዚህ ሆንኩ። ከዚህ በኋላ እንደዚህ እንዲሉኝ አልፈልግም። በቃ ሁላችሁ ቤተሰብ እኔ ማለት አንድ ነገር እንድታምኑ የምፈልገው ነገር አለ። እግዚአብሔርን እማን ብሎ ከማለ እኔ እንጃ ምንም ነገር ማድረግም አይፈልግም። ምንም ነገርም ደግሞ አይዋሽም። እውነትም ከሆነ እማን ይላል፣ ውሸትም ደግሞ ከሆነ ያደረገው ነገር ልክ ካልሆነ እማን ብሎ ካለ እኔ ማለት በእናቱ ከማለ ማለ ነው በቃ። ያንን ደግሞ ማንም ሰው በተለይ የሚያውቁት ሰዎች ያውቃሉ። እና እኔ በዚህ ጉዳይ ላይ እጁ የለበትም። ያው ራሱ በአፉ በአንደበቱ እኔ ነኝ እያለ ነው በቃ ሰውየው ማለት ነው። ስለዚህ ኃላፊነቱና ችግሩን ራሱ ስለሆነ እኔ ላውራበት አንዴ። አይ እኔም ልንገራቸው ከአንቺ ይልቅ እኔ እኮ ነኝ ባለ ጉዳይ አይደለም። ስለዚህ ጉዳይ ኃላፊነቱን ወስዳለሁ። እኔም አልናገርም አላልኩም። ሁሉንም ነገር አወራለሁ። አሁን ዛሬ ላውራ ነው የመጣሁት ሁሉንም ነገር ያለውን ታሪክ። አንተ ተረጋጋ በቃ። ሰው ሊናገር ይችላል ባለማወቅ በቃ እኔ እሺ ለምን ይናገሩኛል እንዴ? ሁሌ እኔ ሰዎቻችን በቃ ከሱ ላይ ያለባችሁን ያለውን አንድ ጥፋት ነው የሰሩት። ያንን ጥፋት ይቅርታ አልኳቸው። ከሱ አንቺ ነሽ ውጪ ትዳሬ ማዛብ ውጪ ቤተሰቤን አትመጥ ውጪ በቃ አትምጪብኝ። ህይወቴ ውስጥ አትግቢ አላልኩሽም? ራስሽን ቀይረሽ ራስሽን ፊትሽን ማዲያት በማዲያት አድርገሽ ሌላ ሰው ነሽ መጣሻት። እረፍ። በማታውቂው ነገር አታውቂ። አንተ ነህ የዚህ ሁሉ የፊቷ መቀየር አንተ እጅ አለበት። የእናንተ ወንዶች እጅ አለበት። አረመኔዎች ነጉጭ ወንጅ ደግሞ ሆነ ፋልም ብለህ ታወራለህ። ገና እንዲህ ለሆነችው ራሱ ምን እንደሆነ በምን ምክንያት በቃ እኔ እኮ ተናገርኩ። በቃ ለዚህ ኃላፊነቱን እወስዳለሁ። ሲቀጥል እናንተ እንደምታስቡት ፀሐይ ወይም ያቺ መንፈሷ እሷ ሆና ነው የመጣችው ዳኒን ነገር ያደረገው ምናምን ያላችሁ ልጁን ቅስሙን አትስበሩት። ይሄን ኃላፊነት እኔ እወስዳለሁ። መስደብም ካለባችሁ እኔን ስደቡ። ግን ሁሉንም ነገር ከመናገራችሁ በፊት መጀመሪያ እኔን አዳምጡኝ። በቃ ስላለውበት ነገር ስለገጠመኝ ነገር ከዚህ ጋር ስላለኝ ግንኙነት ሁሉንም ነገር ዝርግፍግፍ አድርጌ እናገራለሁ አልኩኝ።
የምናገረው ግን እቺ ልጅ ባለችበት ሳይሆን ወደ ውስጥ ግባ ነው በቃ። ለምንድን ነው ቆይ ወይ ደግሞ ትሄድና ትውጣና ከቤታችን እናስወጣትና ሁሉንም ነገር አውራቸዋለሁ። አዎ ልትዋሽ እሷ ደግሞ እዚህ ጋር ውሸትህና እውነትህን ቁጭ ብላ ነው መስማት ያለባት። እውነት ከሆነ ይቺ ልጅ እውነት ነው የምታወራው ማለት ነው። እየዋሻህን ከሆነ ደግሞ ከእሷ እውነቱን በአንተ ምክንያት መሰደብ አልፈልግም። በቃ እውነቱን ንገራቸው። እንዴ ለምንድን ነው መግባቷን የፈለግከው አንተ? ቆይ አሁን ምንድን ችግር? ይኸውልህ ፍቅር አጭር አማርኛ ነው የምፈልገው። የት ነበር የምታውቃት? የት ነበር የተጋባችሁት? እውነት ጋብቻ ነበረ ወይስ ደግሞ ዝም ብሎ እንደማንኛውም ነገር ማለት ነበር? ወይስ ትዳርክ ውስጥ ሆነክ ነው እየተንዘላዘልክ የነበረው? ምን ማለት ነው እንደዛ? እኔ እንደዛ ማድረግ ሰው ነኝ? አልፈልግም። የሆነ ነገር ባይሆን አትፈራም። እኔ እናንተ እኮ 4 ዓመት አለፈን። ስለዚህ በዚህ 4 ዓመት ውስጥ ነው እንደዚህ አይነት ጣጣ ውስጥ የገባኸው። ጣጣ ሳይሆን እንግዲህ ይሄ እኮ ያለ ነው። የብዙ ወንዶች ስራ ነው። በየሄዳችሁበት ብዙ ነገር የምታረጉት ማለት ነው። እሺ ስለዚህ መስማት እፈልጋለሁ። ቁጭ ብለን የት እንደምታውቃት የት እንደዚህ ባሌ ብላ በሙሉ አማርኛ እንድታወራ ያደረጋት ነገር ምን እንደሆነ መስማት እንፈልጋለን። ሁሉ ነገር እኮ እሷ እኮ ትናገር ነበር። አንደበቷ ይዛልና እኮ አንደበቷ ያዘው ራሱ እኔ ባንተ ምክንያት ይሆናል። ምን ያልሽ ነው? ቆይ ካልተረጋጋሽ አልናገርም ሲጀመር። አው ካልተረጋጋሽ ራስሽን ካላረጋጋሽ አልናገር። በአንተ ምክንያት ብዙ ወንዶች እየተሰደቡ ነው። ለምንድን ነው የማትናገረው? እሷ ከመጣች ጀምሮ ሁሉ ነገር ተለውጦ ተነሽ ግቢ ወደ ውስጥ። ወይኔ ጉዴ ፈላ። ትግባ? አዎ ነሽ ግቢ። እስቲ የምታረገው ነች። እስቲ አንተ ከዛ ደግሞ ከሷ ድጋሚ መጠየቅ አይቀርም። እኔ እጠራታለሁ መልሼ። ምንድን ነው ያላችሁ ነገር? እኮ ምንድን ነው ከኛ የደበቀው? እየሰማሁ ልጆች ምን ያወሩ ይችላል? ምጣ ኖ ለምንድን በጭራሽ ገብተህ መክረሃት ልትመጣ አሳየው። አንገቴን ገብተሽ ከኔ ጋር አትገባም፣ በጭራሽ አትገባም። ተናገር። እዚህ ሆነ ሁሉንም ነገር ተናገር። በአማርኛ ነው ማውራትሽ። ልግባ። እዚህ ሆነ ለኛ ለምን አነግረንም? ኑና ስሙኝ። በአማርኛ ነው ማውራት አንፈልግም። እዚሁ የምታወራውን ነገር ለኛ ቅድም ለምን አስፈለገ? ቅድም እዚህ ጋር ግቢ ያልካት አይደለ? ከገባች በኋላ ደግሞ ለምንድን ነው ሌላ ነገር ላውራትና ለምን ያልካለው? አሁን እዚህ ጋር እንድትሆን አልፈልግም። በቃ ልቀቁኝ እንዴ! ለምን ማትናገረው? እሺ ልናገር እኮ ነው፣ ግን እሷን ላውራት መጀመሪያ። እዚህ ለምን አታወራትም ነበረ መጀመሪያ? ይኸውልሽ እኔ መታመን እፈልጋለሁ። አንደኛ ምንም አይነት ነገር መደበቅ አልፈልግም። ሁሉንም ነገር እውነታውን ነው መናገር የምፈልገው። ስላለው እውነታ ደግሞ ስናገር ደግሞ እሷ በሌለችበት አይደለም እንድትኖር እፈልጋለሁ። እሺ እውነታውን መናገር አይደለም እንድትኖር እፈልጋለሁ፣ ግን በአማርኛ ነው ምን ከፈለጋችሁ እናንተ። እውነቱን ካልተናገርኩኝ አዎ አይ በይ፣ እውነቱን ከተናገርኩ ደግሞ አዎ በይ። ያለ ምን ነገር ለምንድን ነው እኛ ውጅል የምታረጋል? አይቻልም በቃ ለምን እኔ ላውራታ እንዴ? ልጥራት ለኛ ነገር ጥራታለሁ። ጥራት ይጂን እንዴ ሁሉንም ለኛ ለምን አነግረንም? ቆይ ጥራት እሷ ባለችበት ነው ነፃነት የማግኘት ፈልገው ነገር ታናለች። እስቲ አፍኘች ነው እዚህ ሆነና ተነገረኝ። ቆይ ለኔ ነገር እሷ መስማት የለባትም ማለት ነው ነገር። ይኸውልሽ ትሰሚኛለሽ? አዳምጪ። በአማርኛ ነው እንትን አትዘትባት አይደለም። እማወራው ነገር ትክክል ካልሆነ ትክክል አይደለም፣ ትክክል ከሆነ ደግሞ ትክክል ነው ትያለሽ። እኔ አንቺ ከምታውቂው ታሪክ የተለየ ካወራውኝ ልክ አይደለም ትያለሽ። ገባሽ? የምታውቂውን ታሪክ ከሆነ ግን የምናገረው አዎ ትያለሽ ማለት ነው። ለምንድን ነው የምታወዛው? እኔ አልገባኝም ጌታ። ውሸት እንደሆነ እኔ አዎ ትያለሽ። የማላውቀው ነገር አማርኛ እኔ ግራ እየገባኝ ነው። እዚህ ጋር እያልኳችሁ ያለሁት እኔ ሳውራ ብቻዬን ባወራ ታምኑኛላችሁ? ካመናችሁ እኮ ችግር የለውም። እኛ ደግሞ እንጠይቃታለን። ብቻዬን ሳውራ ካመናችሁኝ እሷ እኮ እዚህ መቀመጥ አይጠበቅባት፣ ማስወጣት ከእሷ እናረጋግጣለን። ችግር የለም። መጽሐፍ እኮ ትችላለች። በቃ ጽፈን እናረጋግጣለን። ንገረን አንተ። ምንድን ነው ታውቃት ጀምር። የት ነው የምታውቃት? ሌንሳ ትባላለች። ትክክለኛ ስሟ ሌንሳ በጣሱ ነው የምትባለው። እሱን እኮ አነበብን አይደል እንዴ? ሳውራ በመሃል አትግቡብኝ፣ ጣልቃ አትግቡብኝ። በቃ እሺ። ከዩኒቨርሲቲ እንደተመረኩኝ የተወሰነ ጊዜ ቤት ተከራይቼ ነበር የምኖረው፣ ማለትም ብቻዬን ላጦኝ ማለት ነው። ከዛ በፊት ግን መጀመሪያ አጎቴ ጋር የተወሰነ ወራት ኖሬያለሁ፣ ስራ እስካገኝ ድረስ። ትንሽ ደሞዝም ብትሆን ልክ ስራ ሳገኝ አስተማሪነትን ያገኘሁት መጀመሪያ
በዛ ደሞዜ ቤት ተከራይቼ እኛ አሁን ማለት ነው እግዚአብሔር ምስክሬ ነው እኛ መስማት የምንፈልገው የት እንደምታውቃትና እንዴት እንደተዋወቃችሁ እንዴት ሚስትህ እንደሆነች ብቻ ቤት ክራይ እንደተከራየ ከሱ ጋር ስለሚያዝ ነው እኮ እየነገርኩሽ ስራ እንዳጣክ ምናምን አያስፈልግም ከሱ ጋር ስለሚያዝ ነው ይሄንን አታውቂምና ነው ከዚህ በፊት አንቺ እንደዚህ እንደሆነ እንደዚህ ቤት መከራየቱ እግዚአብሔር መስገን አላውቅም አጎቱ ጋር እንደሚኖር ብቻ ነው ይሄ ተማሪ ሆኖ ማነው ከዩኒቨርሲቲ ወጣ ተማሪ ሆኖ ነበር አይደለ ከዛ ስራ እስከሚያገኝ አጎቱ ጋር እንደኖረ ብቻ ነው የማውቀው አጎቴ ጋር ስራ እስከማገኝ ነው የበፊት ላይ ነው ያልኩሽ እኮ ቤት መከራየት ስራ ሳታገኝ ቤት መከራየት አግኝቼ ምንድነው የበፊት ላይፉን አይነግርሽም ማለት ነው ባጭሩ ቆይ ካልተናገርኩ በቃ ማሰሙን ከሆነ እኔ አላወራ እሺ በቃ ከንቱ ነው ከዚህ በኋላ ነው እግዚአብሔር አላወራ በቃ ዝም ብላችሁ አዳምጡኝ አልኩኝ አይደል እንዴ እሺ የተለየ ነገር ካወራው እኮ ልክ አይደለም ትላለች አለቀ እኔ ራሱ አውቃለሁ አምናምን አውቃለሁ እኔ ተከራይቼ የምኖርበት ግቢ ውስጥ እሷም ተከራይታ ትኖር ነበር በጣም ትንንሽ ቤቶች ነበር የነበሩ ማለት ነው ማለትም ደሞዛችንም በአቅማችን ነው በጣም ትንንሽ 700 ብር ነበር ቤት ኪራይ ራሱ የዛን ሰዓት ማለት ነው እሺ እሷም የምትኖርበት እኔ የምኖርበት ትንንሽ ክፍሎች አሉ የጭቃ ቤቶች ናቸው አዎ እሺ ሰፈሩንም ልነግርሽ እችላለሁ ከፈለግሽ ማለት ነው እኔና አንቺ ወደ ያስፈልገኝም ምን ይስው በቃ ቀጥታ ወደ ገደለው ለምናገባው እሺ እውነት እያወራው እንደሆነ እንድታቁ ብዬ ነው ከዛ በኋላ አብረሽ እንግዲህ ትቀራረቢያለሽ ከዛ አንዳንድ እቃዎች እኔ ያሉኝም የሌሉኝም አሉ እሷም የሌላት አሉ ሁለታችንም እንደላጤ ነን እኔ የምሰራው አስተማሪነት ነው እሷ ደግሞ የምትሰራው ፋብሪካ ውስጥ ነው ምን እንደምትሰራ በሰዓቱ አስፈላጊ አይመስለኝም መናገር ካለብኝ ግን እናገራለሁ ወይኔ በፈጣሪ ስም ለምንድን ነው ቀጥታ ተጋብታችሁ ነበር አልነበረም የሚለው ማን ነገር እንዴት ብቻ አብራችሁ ሆናችሁ እንዴት ያያችሁ ብቻ መስማት ከዛ በኋላ ይሄ ሁላ ታሪክ ኮለኝ አዳምጡኛ ለምን አታዳምጡኝ ማል ከገባችሁ አላወራም በቃ እስካሁን ያወራቱ ሸት ነው በቃ እሺ አለቀ ከዛ በኋላ አብረን እየኖርን እንዳልኩሽ ዕቃ መዋዋስ ምናናል ከዛም አልፎ ምግብ ማብሰል እኔ 11 ሰዓት ተነስቼ ለሊት ሰዋታ ምግብ ምናምን ታበስልልኛለች ምናምን ነገር በቃ አለቀ ከዛ ቤት ውስጥ አንተ ቤት አዎ በጣም ተነስቼ ነው ስራ ሩሩክ ስለነበር ከዛ በኋላ አንተ ቤት ምግብ ታበስለው ወይስ አይደለም እኔም እሷ ቤት ሄዳለሁ እሷም እኔ ቤት ትመጣለች በጣም ተቀራረበ ጠዋት 11 ሰዓት በጣም ተቀራረብን የተቀራረብነው ግን እኔ ማስበው በወንድምነት ነው እሷ የምታስበው ደግሞ በሌላ መንገድ በፍቅር ነበር የምታስበው ተሳሳተ አንተ ጅልጅላፎ ማለት ነው 11 ሰዓት ሴት ልጅ 11 ሰዓት ምግብ እንድትሰራላት ታዲያ ወንድሟ የስጋ ወንድሟ ነክ ወይስ ደግሞ ምን እሱ እንደምትኖርበት ኑሮ ይወሰናል 11 ሰዓት ለኛ ቀን ነበር የዛን ሰዓት በጠዋት ነበር ለሊት ነበር ምንነሳው አለቀ 11 ሰዓት ስለዚህ ዋሻው እስካሁን ያወራት ዋሽቻለሁ ያ የትኛው ዋሽቻለሁ አዎ እንዴት ወንድሜ ያልከው ምን የትኛው ነው ያዋሻው ወንድ እንደ ወንድም እንደ እህቴ ነበር ማስባት ያለው ነው በቃ አያ እኔ እንደ እህቴ አላስብሽም አንቺ እንደ ፍቅረኛው ነበር የሚያስብሽ ሲጀመር የትኛው ሴት ነች 11 ሰዓት ለሊት መታ እንኳን ከዛ በኋላ ልንገር አዳምጠኝ ስላሳታውትና እኔ ማስባት እንደ እህቴ እሷ ስቲል የምታስበው ነው ፍቅረኛው ወይ ነገሯ እንደሆንኩ ከዛ በኋላ እኔ በቃ በጣም ስለራቀኝ ምናምን ነገር ሰፈር ቀየርኩ ሰፈር ስቀይር አካባቢ ስቀይር ያው ጉርብትና ነበር የነበረን በፊት ታውቃለህ አዲስ አበባ ውስጥ ደግሞ ሰዓት ጉርብትና አይደለም ትተዋወቃለህ ትረሳሳለህ አይደል እንዴ ከዛ በኋላ ግን በጣም በስልክ እየደወለች ምናምን በጣም ታስጨንቀኝ ነበር ሌላ በቃ አንተ ከዛ አዲስም የተከራየሁት ቤትም መምጣት ጀመረች ምናምን እስቲ አይኗን እያየ ነገራት አዎ በቃ ይሄ ነው መምጣት ጀመረች ምናምን ከዛ በኋላ ለአይኗን እያየ ነገራት እኔ እኮ እዚህ ጋር ያለሁት እኮ አይኔ ምን ያደርግልሻል አይንሽን አየሁ አላየሁ ይደብራል አይነት ወሬ ስናወራ ፊት ለፊት እያየ አወራት ከዛ በኋላ ራሴን አጠፋለሁ እኔ እያየ አውራ ነው የተባልከው ሰውዬው እሱ አይደለም አትማቻው እኔ ነው አየኝ ራሴን አጠፋለሁ ምናምን እያለች በተደጋጋሚ ማውራት ስትጀምር ከዛ በኋላ እኔ በቃ ከዚህ ልጅ ጋር ጣጣ ውስጥ አልገባም ብዬ ትቻት ነበር እና በመሃል አንድ ቀን እንደው ሙሉ በቃ ብዙ ነገር አድርጋለሁ ምናምን ብላ መርዝ ገዝታ ምናምን
እንደዚህ ላከችልኝ ማለት ነው። ፎቶ አንስታ ምናምን በቃ እንግዲህ ራሴን አጠፋለሁ አንተ ሌላ ህይወት ቢኖር ምናምን እያለች ግን እኔ ሌላ ነገር ሳይኖረኝ ራሷን እንዳታጠፋ ብቻ እንደገና መቀራረብ ጀመረ ማለት ነው። ከተጋባን በኋላ አንድ አማርኛ ልንገረኛ አንድን ወንድ ልጅና ሴት ልጅ በጣም ቁርስ እስከ መስራት 11 ሰዓት ተነስቶ አብሮ ቁርስ እስከ መብላት እስከ መስራት ድረስ ከተጀመረ በፍቅረኛ ሙድ እሷ ያየች አንተ እንኳን ባታያት ወይ የትኛው ወንድ ልጅ ነው በእናት ምንም አይነት ነገር ከሷ ጋር ግንኙነት ምንም አይነት ነገር ሌላ ነገር አይደለም ቆይ ጠዋት 11 ሰዓት ሰራችልኝ ማለት አጽያቱ በፊት የነበረ ነገር አይደለም ካንቺ ጋርም ከተጋባው አገኛት ነበር ጭራሽ አንተ ከኔ ጋር መሆነ ታገኛት ነበር ቆይ ተረጋጊ ራሷ እንዳታጠፋ ለዛ ነው የምታገኛት አግብተህ ከዛ ግን በዚህ ልክ እኮ ራሷን እንዳታግብቶ የሚያገኝሽ ነበር ሚስት ያጉት የሚያገኝሽ ነበር ወይ ሁለቱም ነው ጥፋተኞች ታዲያ እሱማ ምን ጥፋት አለባት ከዛ በኋላ እሷስ እንዳገባ ካወቀች ሰው አትልም በማል ረዘም ወይ እኔ አንድ ነገር ከሁለት ዓመት በላይ ይሄኔ ወይም የሆነ ነገር እያዋሽ ከሁለት ዓመት በኋላ ተጠፋፍተን ግን አሁን ያገኘዋት እስቲ ምን አልተጋባችሁም ነበር አላገባውም ይልሽ ነበር ይኸውልህ እና እንዴት ነው የምነግራት ራሷን ታጥፋ ውሸታም አንተ አላገባውም ነበር የሚልሽ ጭራሽ ማለት ነው አየሁ እና አንተ ምን አይነቱ ሌባ ነህ ግን ምንድነው የምነግራት ናውጣ ፎቶ ወደዚህ አውራ በስነ ስርዓት ተሸጎጠው ምንድነው ችግር ከሁለት ዓመት በፊት ነው ሁሉም ነገር ያበቃው ከዛ እንደዚህ ተቀይራ ሌላ ሰው ሆና ነው በፊት በጣም ቆንጆ ቀይ ምናምን ነበር በአካል ያገኝሽ ነበር ባንተ እንትን ነው አይተጎሳቆለችው በፊት ቀይ ቆንጆ በጣም ሌላ አይነት ሴት ነበር ጭራሽ መልኳን እስከማጣው ድረስ ነው የጠፋችብኝ ሁለት ዓመት ሰው እንደዚህ በቃ ታይ እንደሱ አይደለም ይኸውልሽ በፊት ቀይ ቆንጆ አትናቀሻ ገና በላሉ ወይኔ በፈጣሪ ስም ይኸውልሽ ገና ይሄ በጣም ብዙ ጉድ አለበት ወይኔ በፈጣሪ አንተ ግን ምን አይነት ሰው ነህ ከነገርኳችሁ እቺ ሌላ ጉድ የለም ልጅ እንደወለደ ምናምን ስታቂ ነበር ይሄ ጉድ አይደለም ልጅ እንደወለደ ማታቂም ይሄንን እኮ ማውራቱ እኮ አስፈላጊ አልነበረም ለሷ ራሴን አጠፋል እያለ ስለነበር ቤተሰብ ጋር እያለ እየሄደ ነበረ መጥቶ አብሯችሁ ታድሩ ነበረ ቆይ እንደሱ አይደለም ይኸውልሽ እህቴ እንደሱ አይደለም ታኒ በእናትህ በቃ ተይው በቃ በሌላ ነገር መጠየቅ የምችለው ተይው ጭራሽ አብሯት ያድር ነበር በቃ እዚህ ሆነ ከኔ ጋር እዚህ ሆነ አንተ በእህትና በወንድምነት ነው አብሬያት ማድረው እንጂ ሌላ ነገር አይደለም በእህትና በወንድም ተይ እሙ በቃ ይኸውልሽ ወይኔ በፈጣሪ ስም አንቺ እንዴት ልጅ እንዳለው ያወቅሽ እንደዚህ የሚያደርገው ታውቀው ላይ ልጅ የለኝም ብሏለች እኮ ልጅ የለኝም ብሏታል እንደገና ደግሞ አላገባውም ብሏል አብራት አድር ነበር ሄደ ዮናስ ጋለኝናል ዮናስ ፊት የት ነበር የሚኖረው እዛ ነበር የሚኖረው ከዛ እዛ ነኝ ይለኛል መሸታቱ ሆነ ግን አንተ ወይኔ እስከዛሬ እየዋሻት ነበር ማለት ነው ገና ጉድ አለ አንተ አድም ዞር በለደስ እኔ ሲጀምር አልነካም ሜታው ያቱኑ ናዳሊና ይሄ ገና ከብዙ ሴቶች ጋር ብዙ ነገር ሆኗል ይሄ ማለት ነው እንደዛ ነው ለምን እንደዛ ወሰደኝ እየዋሻት ታሪክ ነበር አንተ ለጋገኝ ጆአሻት ነበር ማለት ናዳ ጭራሽ ታውላ እንካ ወይኔ በፈጣሪ ሌላ ነገር ውስጥ አትግቢ ናውጣና በስነ ስርዓት እናውራ ዞር በላን በስነ ስርዓት እናውራና እህቴ ላይ እየቀለድክባት ነበር ማለት ነው ያልከኝ ነው ስማ ናውጣና እናውራ በስነ ስርዓት እናውራ ና ይውጣ አሁን ሰድባን ወጣና እናውራ በስነ ስርዓት የት ነው የምትሄጂው ቆይ አንቺ ብዙ የምናወራቸው ነገሮች አሉ ዛሬ ወደ ልትሄጂ ነው
ዳኒ አንተ ፍቅር በእናትሽ ልጄ ልብስ ምናምን ቆይ እሺ ከተልሻለሁ ሂድ አንተ ናውጣ በእናትሽ ፍቅር ይዘሽ ዞር በለ ሂጂ አትውጪ ዞር በለ አንተ ዞር በለ ይሄን ሁላ ነገር ስታረግ አንተ እችለዋለሁ አብረን ባለን ጊዜ ብዙ አሳልፈናል አይቆጨኝም እኔ እሱ ይበቃኛል እኔ እንደምወድህ አውቃለሁ ታውቃለህ ሆድዬን አንተም ታውቀዋለህ የእህል ውሃ ነገር ምን ታደርገዋለህ ሆድዬ ምን ታደርገዋለህ